ቀረጥ ወደ 3300 ምናምን ብር ነው አለው አሉኝ። 300? አዎ። ሰላም እንዴት ናችሁ የዩቲዩብ ፋሚሊዎቼ? ዛሬም ባበደ ቪዲዮ መጥቼላችኋለሁ። ከርዕሱ ከተምኔሉ እንዳያችሁት የ$25 እቃ ካለ ቀረጥ መጥቶልኛል። እስቲ እቃውም ምን እንደሆነ በስልኬ ላሳያችሁና ከዛ ወደ አንቦክሲንግ እንሄዳለን። ዛሬ 2 እቃ ነው ደርሶልን የተቀበልነው። ወደ አሊኤክስፕረስ እንገባለን። አሊኤክስፕረስ ላይ ገብተን እቃችንን ነው አካውንት ቪዲዮ ላይ እንግባ። 6 እቃ ይዣለሁ። ሺፒንግ ላይ ያለ እቃዎቹ እነዚህን ይመስላሉ። ከባለፈው በኋላ ብዙ ኦርደሮች መጥቶልኛል እነዚህ እቃዎች። እዚህ ጋር እንግባና እቃችን ምን እንደሆነ እኔ የታዘዝኩት ሶኬት ነው፣ ቻርጀር ነው። ወደ $25 ነው እና ደንበኛችን የፈለገው ወይ ያዘዘን ሰው 24 ቮልት በ7 አምፒር ነው። እሱ ደግሞ $21 ሺፒንግ $4 ነበረው። አንድ ላይ ወደ $25 መጥቷል። እሱንም እንደምታዩት እዚህ ጋር በቀስት ላሳያችሁ፣ ብዙም አይታይም። እቺኛዋ $25 ከ27 ነው የመጣው እቃው እና ቀረጥ ይገባል ብዬ ነበር። እቃውን ላሳያችሁ እና ቀጥታ ወደ ቪዲዮ እንሄዳለን። ዛሬ የተቀበልነው 2 እቃ ነው። ያው ይሄኛው ነው የ4000 ብር እቃ በጉምሩክ ፕላስተር ታይቷል። ቻርጀር ነው። አንቦክስ አድርገን ነው እናያለን። እና ሌላ ደግሞ እዚህ ጋር እንደሚመስለኝ ከሆነ ቀለበት ነው። ቀለበት እስቲ አንቦክስ እናድርገው። ከዚህ በፊት ይሄን ቀለበት ያመጣሁት ይመስለኝ አምጥቼዋለሁ። ቪዲዮም ሰርቼላችኋለሁ። 20 ፍሬ ቀለበት ነው ያመጣሁት። ድጋሚ አይዤ ነው ሰው አዞኝ። ቀለበታችን ይሄንን ይመስላል እና በዚህ ቀለበት አንድ ነገር ልንገራችሁ። ማታ ማታ ላይት አላቸው ስላችሁ ባትሪ ታወሩባቸውና ጨለማ ላይ ሲገቡ የተለየ ከለር ያሳያቸዋል። የቀለበት ሳይዛቸው ደግሞ የተለያየ ነው። አንድ አይነት ሳይዝ አይልኩ። አሁን ላይ ራሱ እንደምታያችሁ ከታያችሁ እዚህ ጋር 19 ይላል፣ ወደዚህ ጋር 20፣ 18 የተለያዩ ኮዶች ቀለበት ሳይዝ አላቸው እና የፈለጋችሁትን የመረጣችሁ ለፈለጋችሁት ጀንደር ይሆናል እና እዚህ ማምታችሁ ብትሸጡትም ትርፋማ ትሆኑበታላችሁ። ይሄኛው ጀለስ ነው እና ከዚህ ውስጥ አንዱንም አልተጠቀመም ብሎኛል። ይሸጠዋል። ስንት ብር እንዳተረፈ ኦልሬዲ በሌላ ቪዲዮ ነግራችኋለሁ። እሺ፣ በመቀጠል ደግሞ ትልቁ እቃችን ጋር እንሂድ። ይሄ ኦርደራችን ከስንት ቀን በኋላ ነው የመጣብን? የተወሰነ ቀናቶች ከተባልንበት ጊዜ አልፏል እና ቀረጥም ይገባበታል ብዬ ነበር። እስቲ የጉምሩክ ፕላስተር መቼም ታውቁታላችሁ። አሪፍ አድርገው ነው የሚያሽጉት። ይኸውና ፈቶ ያዩት በዚህ በኩል ነው። ይህ ቻርጀር የትልቅ እቃ ቻርጀር ነው። ይህን ይመስላል። ያው ከታያችሁ ፎከስን ቀንሰው ሞዴሉን ይህን ይመስላል። 24 አምፔር በ7 24 ቮልት በ7 አምፔር ነው እንደጠበቅነው ነው እና ሶኬቱ ደግሞ ሌላም አለው። ይሄን ይመስላል ሶኬቱ። ዋው! እና አሁን ከስተመሪ እንደውለት ትናንትና ደውዬ ሚሴጅ ገብቶልኛል። ትንሽ ቅርበታችንን በዝቷልና በየጊዜው ስለምንደዋወል ቅርበታችንን በዝቷልና አውቄ ቀረጥ ገብቶብኛል ብየዋለሁ። አሁን ደውለን እስቲ በዚህ ፕራንክ እናደርገዋለን። 5000 ብር ወይም የሆነ ዋጋ እንጥራበት። እሺ፣ ካርድ እንግዛና እንመለስ። ስለዚህ ካርድ ያልነበረውን ካርድ ገዝተናል። አሁን ስልካችን ላይ እንደውለት ስልክ ቁጥሩ ይጥፋና ዞረዋለሁ ካሜራው ላይ። ስልኩ የጠራ ነው።
ሌላም ስልክ አለበት መሰለኝ። በጣም በጉጉት ሲጠብቀው ነበር። እንግዲህ ቀረጣለሁ ብለን እናሳብደዋለን። አይ ከፍላሉ ነው ያለኝ፣ ግን እስቲ እንሰማዋለን። ሄሎ ኤርማ፣ ደህና ነኝ። እንዴት ነህ አንተ? እኔ በጣም ደህና ነኝ። ስራ ሁሉ ክላስ አሪፍ ነው ማን። ስማ ባለፈው ዕለት መታወቂያ ላክ ብሎኝ ነበር አላልኩም? ቀረጥ ወደ 3300 ምናምን ብር ነው አለው አሉኝ። 300? አዎ። እና ድርድር ነው ከተዳንና ተማሪ ነኝ አይባልም? አረ ከመንግስት ጋር እንዴት ነው ድርድር ቀረጥ? በቃ እሺ ልላክልሽ። ምን አማራጭ አለኝ? ይሻላል እንክፈለው፣ ያዋጣናል። ምን ላድርግ ማለት በቃ ጠብቄያለሁ። ልክሰር ዝም ብዬ ለቀጣይ ሌላ ስራ አሁን ከአንቺ ጋር ብዙ ነገሮች ማዘዝ ፈልጋለሁ። ገባ? አዎ። መንገዱ እንዲጠራ ምንም አማራጭ የለኝም። እንክፈል። 300 ጠቅላላ 7000-8000 ሆነ ማለት ነው። እና ኤርማ ስማ ደግሞ አሁን ቪዲዮ የቀረጽኩ ነው። የዩቲዩብ ቪዲዮ እና ይህ የምናወራው ራሱ ሪከርድ የተደረገ ነው። እቃህን ተቀብዬ አንቦክስ አድርጊያለሁ ካለ ምንም ቀረጥ። ታንኪ በቃ በጣም አመሰግናለሁ። በጣም ጥሩ ስራ ነው የምትሰራው። በዛ ላይ ታማኝ ነህ። ደስ የሚል ነገር እቃ የት ደረሰ፣ እንዴት ደረሰ፣ ምን ላይ ነው ያለው እያንዳንዱ ተከታትለህ አፕዴት ታደርጋለህ። ኮሚኒኬሽን ላይ ጎበዝ ነህ እና በጣም ደስ ብሎኛል። እኔ ከልብ ከዚህ በኋላ ከአንተ ጋር ብዙ ነገር እንሰራለን። በጣም በቃ መበረታታት ያለብን ልጅ ነህ። ሲሪየስ አሁን ለማለቱ ለቪዲዮ ወይ ለእንትን ብዬ ሳይሆን ከልብ በቃ እንደሚጨርሰው ደስ ይለኛል። በዛ ላይ ደግሞ ታማኝነት በቃ ደስ ይላል። እሺ በጣም ትልቁ ነገር ነው እና ደስ ብሎኛል። እኔ የሚከፈለውን ከፍላለሁ። ተቀበላቸው። አካውንት ላክልኝ ያስገባለሁ። አረ ምንም የሚከፈል ነገር የለም። ፖስታ ቤት ብቻ ነው 50 ብር ከፍዬ የተቀበልኩት። በቃ እሺ፣ በጣም ነው የማመሰግንሽ ብራዘር። አረ ችግር የለውም። በቃ እልክልሃለሁ እቃውን። እሺ አመሰግናለሁ። እሺ ብራዘር። እሺ ያ አናግረነዋል። እንደሰማችሁ ነው። ብዙ አካብዶ የገለጸ ይደላል። ያው ታማኝነት ለራስ ነውና ነገ ይከፍለናል። እንደዚህ አድርገን ትንሽ ሙድ ይዘንበታል እና እቃውን ነገ ወስዳለሁ ብሎኛል። የዛሬው ቪዲዮአችን ይሄን ይመስላል። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንደምንገናኝ ሰላም። ማዘዝ የምትፈልጉ ልጆች ዩዘር ኔም እዚህ ጋር አለላችሁ። ቴሌግራም ቻናሌም እዚህ ጋር አለላችሁ። ማዘዝ እንችላለን። ረዳችሁ ነገር ካለ በዩዘር ኔም ያናግሩኝ፣ አግዛችኋለሁ። ባይ ባይ።